ደስተኛ ነበር። ነቴን፣ ህልሜን፣ ሴትነቴን፣ ክብሬን ብዙ ነገር የተለያየ ሰዎችን ፍላጎት እያረከው ከባሌ ጋር ለመኖር እታገል ነበር። የሱ ለመሆን እኔ ራሴ ዋጋ ከፍል ነበር። የ20 ዓመት ሙሉ ህይወቴን የከፈልኩበት ማንም ሳይረዳኛውም አንተ የስብራቱ ብዛት፣ የህመሙ ብዛት፣ ማጣት፣ ባል ማጣት፣ ብር ማጣት፣ ዘመድ ማጣት፣ እህቶች እንኳን ሊመጡ አልቻሉም። የሆነ ባሌ ጋር ያልነበረ ነገር ልጁ ጋር አገኘ። ከባድ ይሄ የስጋ ፍቅር ያዘኝ። መኖሪያ ቤቱ የሚስቱና የሱ ፎቶ አለ። ከሚስቱ አልጋ ላይ ተኛለኝ ማለት ነው። ማለት ከልጁ ጋር እርግዝና ተፈጠረ። ህይወት አከተመ። ታውቃለህ እንግዳችን ሃይማኖት በልጅነቴ ነው እናትና አባቴን ያጣሁት። እኔ ማለት ከ10 ዓመት በኋላ ያለውን የእናትና የአባት ፍቅር እኔ አላውቀውም። አሁን የሉም በህይወት? አዎ በህይወት የሉም። እናትና አባቴ 10 ዓመቴ ላይ ነው እናቴን ያጣሁት። ከ10 ዓመቴ በፊት ደግሞ አባቴን ያጣሁትና በ1 ዓመት ልዩነት ነው እናትና አባቴን ያጣሁት። ከዛ በኋላ ምንድነው የሆነው? ታላቅ እህታችን ነበረች ትዳር ይዛ የምትኖር። እሷ በጣም የተሻለ ኑሮ ኗሪ ነበረችና ለተወሰነ ጊዜ እናታችን ያረፈችበት ቦታ ከቆየን በኋላ ታላቅ እህታችን ታናሽና እኔን ወሰደችን ማለት ነው። ሌሎቹን የታናሽን ታናሽና አንድ ትንሽ ወንድም ነበረኝ። እነሱን በጉድፊቻ ወደ ፈረንሳይ ሀገር ላከቻቸው። ከዛ እኔና ታናሽ እህቴ ወደዛ ሄድን። ግን ከዛ ከመሄዴ በፊት እናት አባቴ ጋር ያለው አያቶች ጋር ከባድ የመንፈስ አሰራር ነበረ። ፈረሴ ናት፣ ልጄ ናት ምናምን እየተባልኩ ነው ያደግኩትኝና ጃኖ ቀሚስ አንቺን ነው? አዎ ጃኖ ቀሚስ እየተሰራልኝ አያቴ ጋር በጣም ልዩ ፍቅር ነበረ። እሷም ተወደኝ ነበር፣ እኔም በጣም ነበር መወዳት። ቀሚሷ ስር ነበር ምተኛው። እዛ ልንጠይቃት ስንሄድ እሷ ገጠር ነው የምትኖረው፣ ወይም ደግሞ እሷ አያቴ ጋር በጣም ብዙ ፍቅር ነው የነበረና ግን ያ ፍቅር ትክክለኛ ፍቅር አልነበረም። ከስፕሪቱ ጋር አለካ የሆነ ቁርኝት ነበረ፣ እኔ በማይገባኝ መንገድ ማለት ነውና ልጅነቴ ላይም በተደጋጋሚ ይታመም ነበረ። ምክንያቱም መንፈሱ የሚለው እሷ ፈረሴ ነች እፈልጋታለሁ ይላል። ልክ አያቴ ስታጎራ፣ ወንዱ አያቴ ቄስ ነው፣ እሷ ደግሞ ጠዋት ቤተክርስቲያን ደርሳ ትመጣለች፣ ከዛ ማታ ታጎራለች። በተለይ ሰኔ ሚካኤልና ሂዳር ሚካኤል ላይ አያቴ ቤት በጣም ነው እንትን የምትለው የምታመልከው ማለት ነው። እና ከእንደዛ አይነት እስራት የበዛበት ቤተሰብ ውስጥ ነው የመጣው 10 ዓመቴ ድረስ ማለት ነው ማስታውሰው ልጅነቴን። ከዛ በኋላ ታላቅ እህታችን ወሰደችን እኔና ታናሽ እህቴን። ከዛ ከገባን በኋላ በጣም ብዙ ነገር ሙሉ ነው፣ እንበላለን፣ እንጠጣለን። ምክንያቱም ልክ እናቴ እንደሞተች ታናናሾችን መንከባከብ የኔ ኃላፊነት ነበረ። ያኔ ደግሞ እኔ ወደ 11 ወይ 12 ዓመት አካባቢ ነበርኩኝና ታናናሾችን እንጀራ ጋግሬ ማብላት ነበረብኝ፣ ወጥ መስራት ነበረብኝ። ትምህርት ቤት ደግሞ እማራለሁ ግማሽ ቀን። እንደውም አንድ ያስታውሳለሁኝ ለኔና ለታናሽ እንጀራ ጋግራለሁ ብዬ ማድ ቤት ተቃጥሎብን ምናምን ሰው ደርሶ ነው ያተረፈንና ሳላውቀው ግን ከልጅነት የጀምሮ ይሄ ጫናዎች ተሸክሜ ነው የመጣሁት። ምክንያቱም ያው ለልጆች ትልቁ ነገር የእናት መኖር እኔ በጣም ዋጋ የምሰጠው ነገር ነው። በዚህ አጋጣሚ እናት ያላቸው ልጆች እናታቸውን በጣም ማክበር መውደድ አለባቸው። ማለት ሁሉንም ነገር ዋጋውን የምታውቀው ስታጣው ነው። እና እኔ አንዳንዴ እንዲህ እላለሁ፣ ምናልባት እናቴ በዚህ ሰዓት ኑራ ቢሆን ከዚችኛዋ የተሻለ ሀይሚ ትኖር ነበር ብዬ አስባለሁኝና ከዛ ስመለስልህ ታላቅ እህቴ ባለማደያ ነች። በጣም ሀብታም ናቸው በጊዜውና
የሚበላ ነገር አለ፣ የሚጠጣ ነገር አለ። ስለ ልብስ ስለ ረሃብ ምናምን አናቅምና ግን የፍቅር እጦት ነበረብኝ ማለት እናትና አባቴን በልጅነቴ ነው ያጣሁት። ፍቅር እፈልግ ነበረ። እህታችን ደግሞ ያን ማድረግ አልቻለችም ነበርና እንደውም አንዳንዴ ቃላቶችን ሁሉ ተወረውር ነበር። የእናቴ አባት ግዴታ የለብኝም፣ ከፈለጋችሁ ኑሩ፣ ካልፈለጋችሁ መሄድ ትችላላችሁ፣ የእናቴ አባት ውርስ የላችሁም እያለች በጣም በቃላቶቿ እንትን ትለኝ ነበረ፣ ትሰብረን ነበረና የእድሜም የኑሮም ልዩነት ነበረን። ምክንያቱም እሷ ቀድማ ትዳር ስለያዘች አብረን አላደግንም። ያው ግን እኔ 2 ዓመት አብረን ነበርነ። በዛ ጊዜ በጣም ብዙም እንትን ያለ የተራራቀ ግንኙነት አልነበረንም። እኔም ልጅ ስለነበርኩኝ ብዙም አርቅ ያላያትም። ግን መቼ መራቅ ጀመርኩ? እነዚህን ቃላቶች መጠቀም ሲጀመር እናትና አባቴ ከሞቱ በኋላ እኔ ማስበው ግዴታዋ እንደሆነ እኔ ደግሞ መብቴ እንደሆነ አድርጌ አስብ ነበረ። ከነሱ ጋር መኖር ማለት ነው። ለካ መብቴ አልነበረም ማለት እንደፈለግኩ መሆን እንደፈለግኩ መኖር ለካ መብቴ አይደለም፣ ግዴታ ነው። ለነሱ ግዴታቸው ነው፣ ለእኔ ደግሞ መብቴ አልነበረም። እና ይህንን ነገር እየተናገረ ስትመጣ እየራኩ መጣሁ እኔ ከሷ። ከዛ ከቤት ወጣው ከቤት። የአባቴ አክስት ነበረች፣ እሷ ጋር ሲሄድ አጋጣሚ የአባቴ እህት ልቅሶ ልትደርስ መታ ነበረ ከክብረ መንግስት። እሷን ካልወሰድሽኝ አልኳትኝ። እሷ ጋር ሄድኩኝ። እሷም ጋር ሲሄድ ህይወት ብዙም አመች አይደለም። እኔ እንድወጣ ፈለገች፣ ሌላ ሰው ቤት እንድገባ ፈለገች። ከዛ ሌላ ቤት ገባሁ። ግን የሚገርመው ነገር የሄድኩበት ቤት ልጅቷ በጣም ጥሩ ነች። ባሏን ስቲል እስካሁን በደንብ አላስታውሰውም መልኩን። ግን የሐዋሳ ልጅ ነች። ወደ ቤተሰቦቼ ደርሼ ልምጣ ብላኝ ሄደችና ልክ የሄደች ቀን አንድ ቀን ከተኛሁበት ላይ የሆነ እጅ መጥቶ ሲነካኝ ተሰማኝ። የሆነ የሚነዝር አይነት ስሜት ተሰማኝና ብድግ አልኩኝ። ከዛ ልትሄጂ ነው ምናምን ሲለኝ አይ የትም አልሄድም ሽንቴን ሸንቼ ልምጣ አልኩትኝና ወጣው። ወደ 5 ሰዓት አካባቢ ከምሽቱ ይሆናል። ያኔ እንግዲህ ክብረ መንግስት ማለት ምንም መብራት የለውም። ኦልሞስት ሌሊት ማለት ነው። እንግዲህ ክብረ መንግስትን በዛ ጊዜ የሚያቀሰው አቧራ ነው፣ የሆነ ቀይ አፈር ምናምን ነው። በቃ ምንም እንትን የለውም። ብቻ በዛ ጨለማ በባዶ እግሬ እየሮጥኩኝ አክስቴ ቤት ደረስኩ ማለት ነው። ደረስኩኝ። እሷም ያው ብዙም ደስተኛ አልሆነችም። ግን ባሏ በጣም መልካም ሰው ነበርና ምን ሆነሽ ነው ምናምን ሲለኝ አይ በቃ ምንም አልሆንኩኝም፣ ግን በቃ እኔ ነገ ወደ አገሬ መመለስ እፈልጋለሁ አልኳቸው። በቃ ተኛሉኝ። ተኛሁኝ። በበነጋታው አጎቴ ቤት ሄድኩና በቃ እኔ መሄድ እፈልጋለሁ ምናምን አልኩትኝ። ማለት ሙከራ ደርሶብኛል ምናምን ብሎ ማውራት ለእኔ በጣም ሀፍረት መሰለኝ። የሆነ እኔን እንደ መጥፎ ወይም ደግሞ ጥሩ እንዳልሆነ ነገር እንዲያዩኝ ስላልፈለኩኝ በቃ መሄድ እፈልጋለሁ አልኩትኝ። በዚህ መሀል ላይ አክስቴ አንደኛው አክስቴ ወሰደቻት እህቷ። እኔም ከዚህ ቤት መውጣት እፈልጋለሁ በጣም እያሰቃየችኝ ነው አለችኝ ማለት ነው። ስትለኝ በቃ እንደዛ ከሆነ እኔ ይህንን ያህል ብር አለኝ ለትራንስፖርት አዲስ አበባ የሚያስገባ እንሂድ ስላት እኔ ብር አለኝ አለችኝ። ነው አዎ እሺ ታዲያ ዝም ብላ ስለማትለቀኝ ጠፍተን እንሂድ አለችኝ ማለት ነው። ከዛ ልብሳችን አዘጋጀን። ሌሊት ጠዋት ተነሳንና አዲስ አበባ መጣሁ። አዲስ አበባ ቤተሰቦች ነበሩኝ። ከዛ ምን አደረጉ አክስቶቼ፣ እችኛዋ አካል ጉዳተኛ ስለሆነች እችኛዋ ከኛ ጋር ትቆይ፣ አንቺ ግን ሌላ አማራጮችን መፈለግ አለብሽ ተባልኩኝና አንቺ ሰው ቤት የምናውቀው ጓደኛ ቤት ምናምን ሰው ቤት ብትገቢ አሉኝ ማለት ነው። ከዛ እሺ አልኩኝ። የሆነ ቤት ወሰደኝን። የአክስቴ ጓደኛ ነው፣ የሌላኛዋ የአባቴ አክስት ጓደኛ ነው። እስኪ የሆነው ጓደኛ ያለ እሱ ጋር ጥሩዎች ናቸው ይንከባከቡሻል ምናምን ብሎ ወሰደኝ። እዛ ቤት ሄድኩኝ። ባልና ሚስቶች ናቸው፣ አንድ ልጅ ያላቸው ጥሩ ሰዎች ናቸው። በእርግጥ እየኖርኩ እያለ አንድ የሴትዮዋ ወንድም አለና እሱ መምጣት ማደር ጀመረ። ልክ እኔ ከዛ ቤት ከገባሁ በኋላ በፊት እየመጣ ነበር የሚሄደው። ከዛ ግን ዝም ብሎ ማደር ጀመረ። ከዛ አንድ ቀን ባልና ሚስቱ ለራት ወጡ ማለት ነው። ለራት ሲወጡ መጣና ላይ መላፋት ጀመረ። ከዛ ልቀቀኝ፣ ዞር በልልኝ ምናምን እያልኩትኝ ልብሴ ላይ ማለት ነው።
ከዛ በጣም እንትን አልኩ፣ አለቀስኩ፣ ያልኩ ልክ ባልና ሚስቱ ሲመጡ ነገ መሄድ እፈልጋለሁ አልኳቸው። ለምን ሲሉኝ በቃ እኔ የሆነ ነገር አድርጎብኛል አልኳት። ወንዱን ስላፈርኩት ለሷ ልብሴን አሳየኋት ማለት ነው። ይሄው እንደዚህ አይነት ነገር በቃ አልፈልግም አልኳትኝ፣ አለቀስኩኝ። ከዛ ባሏ ስለሰማ እሷ በጣም ተናደደችብኝ። ባልየው ሲሰማ በጣም ተቆጣ። በጥፊ መታውና አስወጣው እሱን። እንዴት ከዚህ ልጅ ላይ እንደዚህ ታረጋለህ? በጣም ልጅ እኮ ናት ምናምን ብሎ ተቆጣው። ለካ እህቲቱ እሱ ባሏ በማወቁ በጣም ተበሳጭታለች፣ ተናዳብኛለች። ሌሊት ምን ሲመክሩ እንዳደሩ አላውቅም። ጠዋት ላይ መጡና መጽሐፍ ቅዱስ ትመያለሽ አለች። አዎ እምላለሁ አልኳትኝ። ማልኩላቸው። ከዛ ግን ባልየው በጣም መታኝ። አስበው ከራ የተደረገብኝ እኔ ነኝ። ያኔ እንደውም ገና 13 ዓመት ሙሉ አልሞላኝም ማለት ነው። ገና 12 ምናምን እያልኩኝ ነው። እና ስቲል ያኔ የወር አበባ እንኳን አላየሁኝም በዛ እድሜ ማለት ነው። እና ከዛ በጣም መታኝ ምናምን፣ ውሸታም ነሽ አለኝ። ከዛ እሷ ደግሞ ለምን ተኳልሽው ለሱ ለኔ አሳይተሽኛል ነበር ለኔ አይበቃሽም ወይ ምናምን እንደዛ አለችኝ። እኔ ሁለቱንም በአንድ አይን ነው ያዩዋቸው። የሆነ ነገር ሊኖር ማለት እኔ ማስበው የነበረው ሴት ልጅ ስላላት በደንብ አንደርስታንድ ማለት የኔ ህመም የሷ ህመም እንደሆነ አድርጌ ነበር ማስበው። እና ለካ ሰዎች ለራሳቸው ክብር ሲሉ እውነትን ይሸፍናሉ። እንደዛ ተረዳሁኝና እዛ ቤትም እያለቀስኩኝ ወጣው። ብርም ራሱ አልያዙኝም፣ ልብሴንም አልያዝኩም። ሄድኩኝ አክስቶቼ ጋር። ያ የወሰደኝን ሰው ሂድና ልብሴን አምጣልኝ፣ ልብሴን አልያዝኩም አልኩት። ልብሴን ይዞልኝ መጣ። ከዛ በዛ መሀል ከውጭ የነበረች የአባቴ አክስት መጣች እና የማናት ልጅ ምናምን ሲባል የከሌ ልጅ ነች። እንዴ እንደዚህ አይነት ልጅ አድርሷል እንዴ? አዎ ያቺ አክስቴ ደግሞ አባቴ በጣም ትልቅ ውለታ የዋለላት ናትና የሱን ልጅ በቃ አረብ ሀገር ልጅ አድርጌ መሄድ አለብኝ ብላ፣ ያኔ እሷ ኩዌት ነው የምትኖረው፣ ግን የውጭ ዜጋ ነው ባሏ እና ጥሩ ኑሮ ነው የምትኖረው፣ እሷን መውሰድ አለብኝ አለች። ሲባል ፓስፖርት አውጥታ ትምጣ አገር ቤት ትሄድና አለች። እዛ ለመሄድ ደግሞ ከእህቴ ጋር እንዳልኩ በጣም ተመትቼ ብዙ ነገር ተብዬ ነው የወጣው። ትምህርት ቤት አትሄጂም ተብዬና ለመመለስ ደግሞ ነገሮችን ማስተካከል አለብኝ። ግን የሆነ ህመም አለ ማለት የሆነ ህልሜ እዛ ጋር ስላቆመ ለእህቴ የነበረኝ ጥላቻ በጣም በቃ ከፍተኛ ነበር በሰዓቱ። በዛ ሰዓት ማለት ህመም ይሰማኝ ነበር ስለ እህቴ ሳስብ። ግን ደግሞ መሄድ ነበረብኝ እሷ ጋር። ከዛ ደብዳቤ ጻፍኩ መጀመሪያ። በቃ ይህን ደብዳቤ አንብባ እንትኔን ትላክልኝ አልኩኝ፣ መሸኛዬን ምናምን ትላክልኝ ብዬ ስልክ ያ ደብዳቤ የት ይደርሳል? ማዲያ የሚሰሩ ልጆች ጋር ደረሰ። ከዛ ማዲያ ከሚሰሩ ልጆች አንዱ ይከፍትና ሲያነበው ደብዳቤው ጥሩ እንትን የለውም፣ ጥሩ አክሽን የለውም። ማለት ይሄ እንደዚህ አድርገሽኝ እንደዚህ አድርገሽ ለዚህ ነገር አብቅተሽኝ ምናምን የሚል መሰለኝ። ማለት እኔ ስቲል አሁን ደብዳቤውን አላስታውሰውም፣ ግን እንደዛ አይነት እንትኖች ያለው ይዘት ነው መሰለኝ። ያነበውና ያን ደብዳቤ ቀዶ ጥሎ እሱ ደብዳቤ ጽፎ ይልክልኛል ማለት ነው። እና ደብዳቤው ላይ የሚለው ስልክ ቁጥርና እወድሻለሁ የሚል ቃል ነበረ ተጽፎ የነበረው። እና ከዛ ሪማይንድ አደረጉ ማለት ያ ልጅ እዛ ቤት በነበርንበት ሰዓት እሱ ማዲያ ተቀጥሮ እየሰራ ግን ትምህርቱን ይማራል። ከዛ የራሳቸው ክፍል አላቸው፣ ማታ መጥተው ይተኛሉ ምናምን። ግን ኪችን ላይ ምናምን አንዳንዴ እንተራረብ እንቀላለድ ነበረና እንዴት እንደዚህ ሊለኝ ቻለ ምናምን አልኩኝ። ማለት ገረመኝ። አብረን በነበርንበት ሰዓት ምንም አይነት የፍቅር እንትን አልነበረንም። እኔም ልጅ ነኝ። እንደውም ሌሎቹ በጣም ይወዱት ነበር። እዛ ቤት የቤት ሰራተኛ ሆነው የሚያገለግሉ ልጆች እንደውም በጣም ይወዱት ነበር እሱንና እንዴት አልኩኝ። ማቀው ወንድም ሆኖ እናቴን ሁሉ በታመመችበት ጊዜ እኛ ቤት እየመጣ ምናምን ያስታምም ነበረ እህቴ እያለከችውና ከዛ ገረመኝ። ደወልኩለትኝ። ያኔ ስልክ የሚደወለው ቴሌ ሂደህ ነው፣ በቴሌ ካልሆነ ቴሌ ሴንተራው በዛ ነው የሚደወለው። እና ደወልኩለትኝ። እንዴት እንደዚህ ልታረግ ቻልክ ምናምን ስለው አይ ደብዳቤው ጥሩ ስላልሆነ በቃ ለዛ ብዬ ነው እንጂ ለምን ከፍቼ እንዳነበብኩት ምናምን አለኝ። እና ምን ላርግ ስለው ዝም ብለሽ ነው ደብዳቤው አልደረሳትም፣ በስልክ ደውይና አናግሪያት አለኝ። እሺ አልኩት። ከዛ ደወልኩላት። አክስቴ ልትወስደኝ ስለሆነ ፓስፖርት ታወጭልኛለሽ ወይ ልመጣ ፈልጋለሁ ስላት እና ያለችኝ
በቃ እኔም ደስ አለኝና ሄድኩኝ ገባው። ከዛ በቃ ሰላም ተባባልን። ያው እሷም መዛጋ ሚስ ያደረገችው ነገር ስላለ በሰላም ተቀበለችኝ። ሄድኩ ፓስፖርቴን አወጣው። መታወቂያ እንግዲህ ያኔ በጣም እነሱ ታዋቂ ሰዎች ስለነበሩ መታወቂያ ራሱ ለማውጣት እኔ አልሄድኩኝም። ቀበሌ ምናምን እንዲሁ ዝም ብሎ ነው 18 ዓመት ሁኗታል ተብሎ ይመጣልኝ ማለት ነው። ከዛ ሄጄ ፓስፖርቴን አወጣው። ከዛ ተመለስኩኝና እንትን እስኪመጣ ድረስ ቪዛ እስኪመጣ እህቴ ጋር መቆየት ነበረብኝ። በዛ መሃል ጥሩ ያልሆኑ ጓደኞች ነበሯት የታላቅ እህቴና ልክ ሲያመኝ ያልሆነ የሆነ እንትን ያስገቡባታል ሀሳብ ማለት ነው። በአጋጣሚ ደግሞ እኔ ሲሄድ ልጁ ወጥቷል። እህቴ ማዲያ አይሰራም። ከዛ ስጠይቅ እንዲህ ብሎ ተጣልቶ ወጥቶ አሁን ወንድሙ ጋር ሱቅ እየሰራ ነው ምናምን አሉኝ። እሺ አልኳቸው። በሆነ አጋጣሚ ገበያ ተልኬ ስሄድ ጠራኝ። እኛ የምንሄድበት ገበያ ሱቅ እሱ እንደዚህ አስፋልት ዳር ላይ ነበረውና ጠራኝ። ሰላም አልኩትኝ። መጥቻለሁ እኮ እንዴት ወጣ ምናምን ስለው ከሆነ እዛ ይሰራ ከነበረ ልጅ ጋር ተጋጭቻለኝ። ከዛ ቁጭ ወይ ምናምን አለኝ። አስቀመጠኝ። ሙዚቃ ጋበዘኝ። በጣም የነንዋይ ደበበ፣ የነ ኃይለ ኢየሱስ፣ የነ አስቴር፣ የነ ጥላሁን የድሮ ሙዚቃ በጣም እነሱን ከፈተ። ብዙም አላወራኝም፣ ብቻ እነዛን ጋበዘኝና ወድሻለሁ አለኝ። በቃ እኔ እንግዲህ በዛ ሰዓት ምኑኛለሁ መሰለ የሆነ ፍቅር እየፈለኩ ነው። ይሄ ሴክሹዋል የሆነ የጾታ ፍቅር ሳይሆን የሆነ የሚወደኝ ሰው እየፈለኩ ነበር። ስለኔ ኃላፊነት የሚወስድ ምን እንደሆንኩኝ ምን እየተሰማኝ እንዳለ የሚጠይቀኝ። ምክንያቱም እህታችን ያንን ክፍተት በጭራሽ መሙላት አልቻለችም ነበረ። እንደውም ታበላልጥ ነበረ። ያክስቶች ልጆች ነበሩና እነሱ እኮ እናታቸው ገንዘብ ስላላቸው ነው እኔ ጋር የሚኖሩት ሁሉ ብላን ታውቃለች። እኛ ጋር የሚኖሩት ገንዘብ ስላላቸው ነው። አስብ፣ እኛ እህቶቿ ነን፣ እነሱ ደግሞ ያክስት ልጆች ናቸው። ግን ለነሱ በጣም እንትንትል ነበረና እኛ ጎበዞች እንዳልሆንን እንደዚህ አይነት ነገሮች ብቻ ይሄ ሞራል የሚገድሉ ነገሮችን በጣም ትጠቀም ነበር። እንደውም አንድ ያስታውሳለሁኝ እህቴን እንዲህ አለቻት፣ እኔ በወርቅ ጫማ ብሄድ እኮ እናንተ በወርቅ ጫማ መሄድ አትችሉም አለቻት ማለት ነው። ደስ የሚለው ነገር እሷም በወርቅ ጫማ አልሄደችም፣ እኛም ጫማ ማረጋችን አላቆምም። እና ብቻ ይሄ የቃላት ጦርነቶች፣ ይሄ የቃላት ዱላዎች በጣም እነሱ ጎርተውኛልኝና ከዛ አሁንም የምታሳየኝ ፊት በጣም የሚደብር የሆነ እንዴት ነው ሂጂ ውጪ ድጋሚ የሚል አይነት ፊት ነበር የምታሳየኝና ከበደኝ እንደገና እሱን ማስተናገድ። ከዛ ደግሞ ቤት ያሉት ሰራተኞች ደግሞ እንደዚህ ልታረግብሽ ነው፣ አርግዘሻል አሉ የሚባል ወሬ ሰምታለች፣ የሆነ ነገር ልታረግሽ ነው፣ ልትመታሽ ነው፣ እንደዚህ ልትልሽ ነው ምናምን ሲሉኝ በድጋሚ ወጣው። ከልጁ ጋር እኮ ምንም አይነት ሪሌሽንሽፕ የለንም። እንዲህ ስሄድ ሱቅ ሰላም ከመባባል በቀር ሌላ አይነት የጾታ ግንኙነት አልነበረንም። ከቤት ወጣሁና አንዲት መሃን አባቴ አክስት ነበረች፣ ትልቅ ሴት፣ እሷ ጋር ሄድኩኝ። እሷ ደግሞ ብዙም ለራሷም ብዙ አቅም የላትም። ሄድኩ ብቻ ሳይ ደግሞ እዛ ችግር አለ። እዛ ቤት ውስጥ እንደዛኛው ቤት እንደተፈለገ አይበላም፣ አይጠጣም፣ አይለበስምና ደግሞ ተመልሶ ግራ ገባኝ። እሱም እኔን ቢፈልገኝም እኔን ማኖር አይችልም። በሳምንት 10 ብር ነው የሚሰጠው። ካጎቱ ሱቅ ነው የሚሰራ። በዛች በሳምንት 10 ብር የሆነ ሙጭ የሚባል ጭማቂ ቤት ነበረ እዛ ከተማና እዛ ወስዶ እሑድ ብቻ ነው ጁስ ሊጋብዘኝ የሚችለው። አንዳንዴ ደግሞ ሚስቶ ሊጋብዘኝ ይችላልና ከዛ እሱ እኔንም ማኖር አይችልም፣ እኔ ራሴም መኖር አልችልም። ምን እንደማደርግ ግራ ገባኝ ማለት ነው። ከዛ በቃ መመለስ አለብኝ አልኩና መስከረምም እየመጣ ነበረ። ትምህርት መጀመር አለብኝ። ትምህርቴን አቋርጫለሁ። ሄድኩኝ ማለት ነው። በቃ ይቅርበኝ አልኳት። ከእግሯ ስር ወደኩ፣ አለቀስኩኝ። ማሪኝ በቃ ያሁኑ የኔ ስህተት ነው፣ መውጣት አልነበረብኝም። ምንም ብታረጊኝ እዚህ መቀመጥ ነበረብኝ አልኳት። እሷ ደግሞ በጭራሽ አለች፣ ዓይንሽን እራሱ ላይ አልፈልግም አለች። በጣም አለቀስኩኝ። የት ልሄዳለሁ ማን አለኝ ብላት በጭራሽ አለችኝና
ከዛ የነፍስ አባቷን ሁሉ ይዤ ሄድኩኝ ማለት ነው እንዲለምኑልኝ። እሳቸውንም በጭራሽ አለቻቸው፣ ብትደረግ ብትሰራ በጭራሽ አለች። እሷ ከዚህ በኋላ ተመልሳ ከኔ ቤት አትገባም አለች። ለምን አላውቅም ማለት እህቷነሽ አይደል እንዴ? በጣም ምልህ እስቲል እስካሁን ድረስ የማይገባኝ ነገር እኔ እኮ የጎዳው ራሴን ነው ማለት ካጠፋው ሁሉ የጎዳው ራሴን ነውና ለምን በዛ ደረጃ እንደጨከነችብኝ አላውቅም። ማለት ልጇ ብሆን እንደዛ ታረግ ነበር ወይ? ገብተዋል። አንዳንዴ ማህበረሰባችን ውስጥ ያለው ችግር ምን እንደሆነ ታውቃለህ? የሰዎችን ልጆች የራስ ልጅ አድርጎ አለማየት። ማለት የኔ ልጅ ብትሆን ስትልኮ ያንን ሰው መረዳት ትችላለህ፣ ያንን ሰው አክሴፕት ማድረግ ትችላለህ። ማለት ልጅህ እኮ ምንም ሰርታ ብትመጣ እንደውም ሰው እንዳያውቅብህ፣ እንደውም ሰው እንዳይሰማብህ ነው የምትሸፋፍነው። የሰው ልጅ ሲሆን ግን ያልሆኑትን ሁሉ አደረጉ፣ አጠፉ። ይሄ ምንድነው? እናት የሌለው ልጅ፣ አባት የሌለው ልጅ የሚሰጠው ስም አለ። የራስህ ልጅ ግን በጭራሽ እንደዛ ልትለው አትችልም። እኔ አሁን 13 ዓመት ያልሞላት ልጅ አለች። ታስቸግረኝ ትችላለች፣ ግን በጭራሽ ልጅ አስቸጋሪ ናት፣ ልጅ እንደዚህ ናት ልል አልችልም። እንደውም በተቃራኒው ሰው ፊት ሲሆን ለሰው ሲሆን በጣም አሪፍ ነገሯን ነው ላወራ የምችለው። የሰው ልጅ ሲሆን ግን እንደዚህ ብዬ እየለፈው እንደዚህ ብዬ ያሳድጋለሁ ብዬ እንደዚህ ሆኖ እንደዚህ ሆና እንደዚህ ብላ ምናምን እና እሱ ነገር ይሄ አንደበት እሳት ነው የሚለው እኮ መጽሐፍ ቅዱስ። የትውልድን ሩጫ ምን ይላል? ያቃጥላል፣ ይገታል ይላል። እና እንደ ቀልድ ሰዎች ላይ የምንዘራባቸው ነገሮች ሰዎችን ግን ሙሉ ህይወታቸውን የሚያስከፍል ይሆናል። እና ልክ እኔ እንደዛ ነው የሆንኩትኝ። እሷ የተናገረችብኝ ቃላቶች በሙሉ አካል ለብሰው ህይወቴ ውስጥ ዋጋ አስከፍለውኛል። እና ከዛ አልፈልጋትም አለች። በቃ ምንም ምርጫ የለኝም፣ ወጣው ተመለስኩ። ከዛ እዛው ከተማ ላይ አንድ ምግብ ቤት ገባሁ ማለት ነው። እና አንዳንዴ ወንዶች ሌላ ነገር ማየት አይችሉም ወይ እስክል ድረስ እንግዲህ ከዛ ጊዜ ጀምሮ በወንዶች ደግሞ የደረሰብኝ ሌላው ቻሌንጅ ምንድነው? ልክ የሆነ ቦታ ላይ ከተቀመጥኩ እኔ ቀጥታ ወንዱ የሚፈልገኝ ለሆነ ነገር ነው።